የአንድ ሰው የመብት መጓደል የብዙሃኑ የመብት መጓደል በዛ ደረጃ ልንሰለጥን ይገባል። አንድም ቡድን ለመደገፍ የምንከፍለውን መስዋዕትነት ያህል እንዴት ለራሳችን የድጋፍ መሰረት አንሆንም? መቅደስ ዳባ የጥቂቶች ነው ይሄ ጥያቄ ካለች በኋላ በአገር አቀፍ ደረጃ ጥቂቶች ከሆኑ ማሰር ለምን አስፈለገ? የተገፋኸው የአዲስ አበባ ነው። ዳቦ ብቻ አይደለም፣ ቤትም ያጣኸው የአዲስ አበባ ነው። በዱላና በቆመጥ እየተደበደብክ ወደ የእስር ቤቱ እየተጋዝክ የምትጣለው ሁሉ ይሄ ይመለከታል። ዳቦ ለጠየቃችሁት ዱላ ከሰጣችሁ እንግዲያውስ ስርዓት ለውጣለሁ የሚል ትውልድ ይመጣል። አንድ ነገር ሰርተን ማለፍ አለብን። እሱም ባርነትን በቃ ማለት ነው። ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ በጣም ሰላም ነኝ። ሰላማችሁ ይብዛ እያልኩኝ በመላው ዓለም የምትገኙ አድማጭ ተመልካቾቻችን ጽናት ሚዲያ እንደዚሁ አዲስ ፕሮግራም አሁን ጀምረናል። እንግዲህ ያው በሀገራችን ሁኔታ ሁል ጊዜ ተለዋዋጭ አዲስ ነገሮች እየተከሰቱ ነው። በተለይ ከሐኪሞቹ ጋር በተያያዘ በጣም በሚያሳዝን ሁኔታ ሰላማዊ የሆነ ህጋዊ የሆነ የሞራል ጥያቄያቸውን ሁሉ ወደ ጎን በመተው ወደ እስር ቤት የብልጽግና መንግስት እያስገባቸው እንደሆነ እየሰማን ነው። በተለይ የሐኪሞች እንቅስቃሴ ሰላማዊ እንቅስቃሴ ለመንግስት በቂ የሆነ ጊዜ ሰጥተው ዛሬ አይደለም የጠየቁት። ብዙ ሰዎች መገንዘብ ያለበት ከ6 ዓመት በፊት የጠየቁት ጥያቄ ነው። ያውም ጠቅላይ ሚኒስትሩም ሰብስቦ ባወያያቸውበት ሰዓት ላይ የተጠየቀ ጥያቄ ነው። የመብት ጥያቄ ነው። ይሄ ጥያቄ ዛሬ አገዛዙ አልቀበልም ብቻ ሳይሆን ለጥያቄው መልስ አልሰጥም ለማለት የሚያሳየው የእስር መገለጫ ነው። ከሕክምና ሙያተኞች የሚሰሙት ዜናዎች በሙሉ በመላው ሀገሪቱ ላይ የብልጽግና አገዛዝ የጸጥታ መዋቅሩን በተለይ ታማኝ የሆነ የጸጥታ መዋቅሩን በመጠቀም ሰዎችን እያፈነ ወደ እስር ቤት እያስገባቸው ነው። በአዲስ አበባ ፖሊስ ጣቢያዎች፣ በአብዛኛው ፖሊስ ጣቢያዎች አሁን ሐኪሞች እየታሰሩ ነው። አንዱ በዚህ ጉዳይ ላይ እንወያያለን። ሁለተኛው አንዳንድ ፕሮግራሞች አሉ፣ ጊዜ ካሉን ወደ እሱ እንመጣለን። እንግዲህ እንደምታውቁት የሐኪሞች እንቅስቃሴ ከተጀመረ ኦልሞስት ከአንድ ሳምንት በላይ ሆኖታል። በቂ የሆነ ጊዜ የማስጠንቀቂያ ጊዜ ሰጥተው ወደ አደባባይ ተቃውሟቸውን ማሰማት ከጀመሩ በኋላ የመንግስት ሹማምንቶች በፌስቡክም እንዲሁም በተቆጣጠሩት የመገናኛ ብዙሃን ዛቻና ማስፈራሪያ እየሰጡ ነው። የመንግስት ኮሚኒኬሽኑ አቶ ለገሰ ቱሉ እንደዚሁ ጉዳዩን አመፅ ከሚፈልጉና በአመፅ የመንግስትን ስርዓት ለመለወጥ የሚያስቡ ሰዎች ነው ብሎ ስም እየሰጡት ነው። እሱ ብቻ አይደለም፣ ሌላም እንደዚሁ ደረጀ ድጉማ የተባለ ሰው በኢቲቪ ላይ ቀርቦ ወደ ስራ የማይመለሱ ከሆነ ሙያቸውን በመሰረዝ በመንግስትም በግል ውስጥም እንዳይሰሩ ማድረግ ይቻላል የሚል ዛቻ እያመጡ ነው። እንግዲህ የተለያዩ ሆስፒታሎችም በግዳጅ ያልገቡትን ሰዎች እያስወጣችሁ በምትካችሁ ሰው አስገቡ በማለት ማስታወቂያ እያወጡ እንደሆነ እየሰማን ነው። በዚህ ሂደት ላይ ግን ማንም ሰው ተመዝግቦ ስራ ለመጀመር የተንቀሳቀሰ ሐኪም እንደሌለ ደግሞ በተጨባጭ እየሰማ ነው። እንደዚሁ የጤና ሚኒስትሯም መቅደስ ዳባ በተመሳሳይ ይሄ ጥያቄ የጥቂቶች ጥያቄ ነው፣ ብዙሃኑ ስራ ላይ ነው ያለው። ስለዚህ መንግስት በዚህ ጉዳይ ላይ የያዘውን አቋም በግልጽ አሳውቃለች፣ የጥቂቶች አድርጋ በመስጠት። ስለዚህ የሐኪሞቹ እንቅስቃሴ አገዛዙ በተለይ የብልጽግና መንግስት መመለስ ካለመፈለጉ በላይ ለጥያቄው ራሱ የሚሰጠው ትዕቢትና ንቀት እያየ ነው። የጥቂቶች ነው፣ የሕክምና ሙያ ፈቃዳቸውን እንሰርዛለን፣
ተጨማሪ የትምህርት ዲግሪያቸውን የያዙትን የለፉበትን ሁሉ እንቀማለን፣ በግለሰቦችም ሆስፒታል ውስጥም ይሁን ክሊኒክ ውስጥ ገብተው መስራት አይችሉም የሚል በትዕቢት የተሞላ አንዳንዶቹ ደግሞ የሕክምና ሙያተኞች የሚያነሱትን ጥያቄ የመንግስት ለውጥ አድርገው በመቀስቀስ ላይ ይገኛሉ። ይሄንን የሚያደርጉት ሰዎች በዳባ ቱሉና ድጉማ አይነት ስብስብ ውስጥ ያሉት ናቸው። እንግዲህ ሌላ ሰው ወጥቶ እስካሁን አልተናገረም። መቅደስ ዳባ፣ ለገሰ ቱሉ፣ ደረጀ ድጉማ የተባሉ ሰዎች ናቸው እንግዲህ አሁን በዋናነት ዛቻና ማስፈራራት ውስጥ ያሉት። እነዚህ ምንድናቸው? የብልጽግና ጥቂት የጥቅም መደቦች ናቸው። ሌላው ላይ ጨምሮ የጥቅም የዘረፋ የግድያ ተሳታፊዎቹ ብቻ ሳይሆን ወሳኞቹ እነዚህ አይነት ኃይሎች ናቸው። መገለጫቸው የሕክምና ሙያተኞች የጠየቁት ጥያቄ ምንድን ነው? ከዚህ በፊት የጠየቁት 12 ጥያቄ አለ። ከ12ቱ ጥያቄ ላይ ለገሰ ቱሉ በፌስቡክ ላይ የጻፈው መንግስትን በአመፅ መለወጥ የሚል አለው ወይ? ከ12ቱ ጥያቄ የለም። መቅደስ ዳባ የጥቂቶች ነው ይሄ ጥያቄ ካለች በኋላ በአገር አቀፍ ደረጃ ጥቂቶች ከሆኑ ማሰር ለምን አስፈለገ? ለምን ማስታወቂያ ማውጣትስ አስፈለገ? ሰው እንቀጥራለን ብለው ማስታወቂያ ማውጣትስ ለምን አስፈለገ? ጥያቄው የጥቂቶች ነው ብለዋል። ጥያቄው የጥቂቶች ከሆነ በጥቂቶች ጉዳይ ላይ መንግስት ለጥቂቶችም ቢሆን መልስ የመስጠት ኃላፊነት የለበትም ነው። አሁን መንግስት ብዬ የምጠራው ያው የሕክምና የጤና መኮንኖች ባመጡት ሁኔታ ነው። እኔ አገዛዝ ነው መገለጫው፣ አገዛዝ ነው መንግስት የምንለው አይደለም። ግን ይሁን እነሱ በጠየቁት ጥያቄ ይሰማናል ብለው በጠየቁት ጥያቄ የጥቂቶች ጥያቄ እንኳን ቢሆን ለጥቂቶችም ጥያቄ መልስ መስጠት እኮ አስተዳደራዊ መገለጫ ነው። መንግስት የሚባለው ሲምቦል የተቀመጠው ከሐኪሞቹ ከሙያ ማህበራት ውስጥ ብቻ ሳይሆን ከተለያዩ ማህበራት ውስጥም እንደ ዜጋ ድምፃቸውን ሰጥተው ወይም ደግሞ ውክልና ሰጥተው መንግስት መስርቻለሁ ብለህ መንግስት ስለመሰረት ነው። ስለዚህ አሁን እነዚህ የጤና መኮንኖች የሚጠይቁት ከራሳቸው ስልጣን የሚመነጨውን መብታቸውን ነው የጠየቁት። ከራሳቸው የሚመነጨውን ስልጣን መብታቸውን ለመጠየቅ ደግሞ የማንም ፍቃድ ያስፈልጋቸው። ምክንያቱም የስልጣኑ ባለቤት ህዝብ ነው። ራሱ እነሱ እኮ በጻፉት ህግም እኮ እንደዛ ነው የሚለው ህገ መንግስት። ኦኬ የስልጣኑ መሰረት ወይም ዋነኛ ፒራሚዱ ህዝብ ነው ካለ መንግስት ከህዝብ በሚቀዳ ድምፅ ስልጣን ይይዛል። ከህዝብ በሚቀዳ ድምፅ ስልጣን ሲይዝ ደግሞ በዋናነት ለህዝቡ የሚያገለግለው ወይ መልስ የሚሰጠው ግዴታውና ቅጥረኛ ስለሆነ ነው እንጂ ተገልጋይ ስለሆነ አይደለም። ስለዚህ ሐኪሞቹ እየጠየቁ ያሉት ከስልጣናቸው የሚመነጨው መብት ነው። መርጠውኛል፣ ድምፅ ሰጥተውኛል፣ 100% አሸንፊያለሁ ብለህ መንግስት ስለመሰረትክ ነው። መንግስት ነኝ ብለህ ደግሞ ተቋማትን ስለያዝክ ነው። ግብር ስለምሰበስብ ነው። የጸጥታ መዋቅር ስለያዝክ ነው። ስለዚህ መንግስት ነው ብለው ጠየቁ። ለጠየቁት ጥያቄ የሚሰጠው መልስ ግን ምንድነው? ለጥቂቶች ነው። አንድ ለሚጠይቁት ጥያቄ መልስ የሚሰጠው ምንድነው? መንግስትን በኃይል ልታፈርሱ ነው። ለጠየቁት ጥያቄ መልስ የተሰጣቸው ምንድነው? የሙያ ፈቃዳቸው ይሰረዛል። ይሄ የብልጽግና መንግስት ፖሊሲ።
አሁን ከዚህ በፊት አሁን ልትገነዘቡት የሚገባው በተደጋጋሚ ጊዜ በዚህ ጉዳይ ላይ ለብዙሃኑ ህዝብ የምንገልጸው የብልጽግና መንግስት ራሱን የሚያየው መንግስት ከሚለው ቴዎሪ የተነሳ ትንተና ሳይሆን ንግስና ቀድሞ ያገኘው ንግስና ዘውዳዊ ንግስና እና ያ ደግሞ ማንም ኃይል ቢመጣ በኃይል ደም በማፍሰስ መንበሩን አጸናዋለሁ ብሎ ከማሰብ የሚመጣ ትዕቢት አንድ። ሁለተኛ ዜጋው ወይም የመብት የሚጠይቁት ጥያቄ በተመጣጣኝ የጥያቄ ይመለስልን ድምጾች አንድነት የለም፣ ህብረት የለም የሚል ግምገማ ስላለው ለምሳሌ ከዚህ በፊት በተደጋጋሚ ጊዜ መምህራኖቹ ጠይቀዋል። እንደዚህ አይነት ጥያቄ ሰላማዊ ጥያቄያቸው በዙሪያቸው የቆመ ሰው ሌሎች የመብት አካሎች ጠይቀዋል። በዙሪያቸው የቆመ ሰው በግፍ የሚታሰሩ የእስረኞች ቤተሰብ ይፈቱ የሚል ጥያቄ ጠይቀዋል። ብዙሃኑ ከጎናቸው የቆመ የለም። አሁን ሐኪሞች እየጠየቁ ነው። ብዙሃኑ ከጎናቸው እየቆመ የለም። እነዚህ እድሎች በተነጣጠለ ተቋማዊም ይሁን ግለሰባዊ ጥያቄዎች አጠቃዋለሁ፣ ማጥቃት እችላለሁ፣ ስለዚህ ምንም አያመጡም የሚል ትዕቢት ስላለው ቅድም ባልኳቸው ሁለት ምክንያቶች ነው። አንዱ ራሱን እንደ ንግስና እንደ ንጉስ አድርጎ ነው የሚያው፣ በእናቱም በምናምን ተቀብቷል። ስለዚህ ንጉስ ትሆናለህ ተብሏል። ንጉሱ ደግሞ መገልገል አለባቸው። አገልጋይ ሳይሆኑ መገልገል አለባቸው። ለዛ ደግሞ እያያቸው እንዴት አይነት በራስ ላይ የመታበይ የራስ ስብዕናን አግዝፎ የማየት ጉዳይ ምን እንደሆነ እያያቸው ነው። ራበን ብላችሁ በጠየቃችሁ ጥያቄ ከፍተኛ ወጪ ተመድቦ በቅርብ ጊዜ አዲስ አበባ ላይ ድሮን ያሳየበትን ገጽታ ግንባታውን እያያቸው ያ ከንግስናው የሚመጣ መለኮት በራስ ላይ ብቻ የራስን ስብዕና አግዝፎ የማየት ከፍተኛ የሆነ በሽታ ነው። በአመለካከት ግን ይሄ ነው የሚታሰበው። በሁለተኛ ቅድም ያልኳቸው ደግሞ ተነጣጥለው ስለሆነ የሚቆሙት የተነጣጠለ ኃይል ደግሞ ለመመታት እድሎች አሉ የሚል አስተሳሰብ ስላለ፣ ስለዚህ ምንድነው የመውጫው መንገድ? ሐኪሞችም ሌላው ማህበረሰብ ማሰብ ያለበት እዚህ ላይ እያንዳንዱ ሰው ለሚጠይቀው የመብት ጥያቄ የአንድ ሰው የመብት መጓደል የብዙሃኑ የመብት መጓደል በዛ ደረጃ ልንሰለጥን ይገባል። ብዙ ሰዎች በተለይ በአዲስ አበባ ደረጃ የኳስ ደጋፊዎች አሉ። በጣም ከሚገርም በላይ የአርሰናል ደጋፊ፣ የማንቸስተር ምናምን፣ የቡና ጊዮርጊስ ከኛ ከተማ ውስጥ ነው። ለአንድ ቡድን የምንሰጠውን ድጋፍ ያህል አንድም ቡድን ለመደገፍ የምንከፍለውን መስዋዕትነት ያህል እንዴት ለራሳችን የድጋፍ መሰረት አንሆንም? ለራሳችን እስቲ እናስበው። እስቲ እያንዳንዱ ዜጋ ለራሱ ለመብቶቹ እና እነዛን መብቶቹ ደግሞ ማንም ሰው አይነጥቀኝም፣ ማንም ሰው ሊገፋኝ አይችልም የሚል እሳቤ ይዞ ለእኔ መብት እኔ ራሴ እቆማለሁ፣ እኔ ራሴ ደጋፊ ነኝ የሚል አስተሳሰብ እንዴት አይኖርም? ለዛ ነው እያንዳንዱን ዜጋ ተነጣጠለ ለጥቃት የሚጋለጠው። ስለዚህ ጥያቄዎቻችን የማንኛውም ሰው ጥያቄ የኔም ጥያቄ ነው የሚል አመለካከቶችን እስካላሳደግን ድረስ በሀገራችን ውስጥ ነገ ጠዋት ለውጥ ቢመጣ የሚመጣው ለውጥ
እያንዳንዱን ዜጋ ከመበደል አይመለስም። ለውጥ የሚመጣው የአስተሳሰብ ለውጥ ስናመጣ ነው። የአስተሳሰብ ለውጥ የምናመጣው ደግሞ ለመብቶቻችን የራሳችን ጠበቃ ስንሆን፣ የማንም ሰው ጠበቃ እንሆን፣ ከራሳችን ግን እንጀምር። ከራሳችን ስንጀምር የሌላው ሰው ችግር የኛ ጉዳይ እንደሆነ የኛ መገለጫ እንደሆነ ይገባል። ስለዚህ የሐኪሞቹ ጥያቄ በራሱ የነሱ ጥያቄ ብቻ አይደለም። የጠየቁት 12 ጥያቄ በሙሉ ከደሞዝ ጋር፣ ከኑሮ ጋር፣ ከህይወታቸው መሻሻል ጋር የተያዘ ክፍያ ይጨመርልን፣ ኑሮ ተወዷል። አሁን ባለው የኑሮ ውድነት በከፍተኛ ደረጃ እየተጎዳን ነው። ደሞዛችን ደግሞ ከሂደቱ ጋር የሚመጣጠን አይደለም የሚል ፍትሃዊ የሆነ ጥያቄ ነው የጠየቁት። ጥያቄው ግን አስተዳደራዊ ጥያቄ ነው። ልብ ማለት የሚገባቸው የመንግስት አስተዳደር መመለስ ይገባዋል ብለው የጠየቁት ጥያቄ። ይሄ ጥያቄ እኮ ታዲያ የህዝቡ ጥያቄ እኮ። ይሄ ጥያቄ የአዲስ አበባ ህዝብ ነዋሪ ጥያቄ፣ በአገር አቀፍ ያለ ህዝብ ጥያቄ፣ በመንግስት ውስጥም በግል ውስጥም የሚሰራው የሰራተኛው ጥያቄ። የመኖር ጉዳይ ነው፣ የሰርቫይቫል ጉዳይ ነው፣ የህልውና ጉዳይ ነው፣ ዳቦ የመብላት ጉዳይ ነው፣ ሌላ ጉዳይ አይደለም። እከሌን ደግፍ እከሌን ተቃውሞ አይደለም። ዳቦ የመብላት ነፃነት ግን ያንተ ጥያቄ፣ የእያንዳንዱ ሰው ጥያቄ። ለዛ ጥያቄ እንዴት ነው እኛ ደጋፊ ሆነን የማንቆመው? ለራሳችን መሰልጠን አለብን የምለው ለዚህ። ስለዚህ አሁን የሐኪሞቹን ጥያቄ የብልጽግና መንግስት መልክ እየሰጠባቸው፣ ይሄ ጥያቄ የጽንፈኞች ጥያቄ ነው፣ ይሄ ጥያቄ የፖለቲከኞች ጥያቄ ነው፣ ይሄ ጥያቄ መንግስትን ለመገልበጥ የሚደረግ የሴራ ትንተና ነው እያሉ እየመጡባቸው እየታሰሩ፣ እንደውም ፍርድ ቤት ቀርቦ አንዳንዶቹ በሽብር በምን እየተከሰሱ እንደሆነ እየሰሙ። ስለዚህ ለነሱ እድል የምንሰጠው፣ ለአሳሪዎቹም እድል የምንሰጠው የሌላው ሰው ዝምታና አለመተባበር፣ አንድ እሱ። ሁለተኛ የሐኪሞቹን ጥያቄ በነጠላ ጥያቄ ማየታችን፣ የነሱ ጉዳይ እነሱ አድርገን ትክክል አይደለም፣ ትክክል አይደለም። ስለዚህ ይህንን ጥያቄ መቀበል ያስፈልገዋል። በዋናነት የአዲስ አበባ ነዋሪ፣ የተገፋኸው የአዲስ አበባ ነዋሪ፣ ዳቦ ብቻ አይደለም ቤትም ያጣኸው የአዲስ አበባ ነዋሪ፣ በዱላና በቆመጥ እየተደበደብክ ወደ የእስር ቤቱ እየተጋዝክ የምትጣለው ሁሉ ይህ ይመለከታል። ስለዚህ የሚመለከትህ ጉዳይ ደግሞ አንዱ ከኑሮ ጋር የተያዘ ከስራ አጥነት ጋር የተያዘ የተፈጠረብህ ችግር ነው። ይሄ ኪዮስ ደግሞ በህይወት ላይ እንቅፋት እየፈጠረብህ፣ በቤተሰቦች ህይወት ላይ፣ በእያንዳንዱ አቀል ላይ የችግሩን መገለጫ እያየኸው። ስለዚህ የጤና መኮንኖች የሚጠይቁት ጥያቄ ፍትሃዊ ነው፣ ህጋዊ ነው፣ ሞራላዊ ነው፣ ሰላማዊ ነው። ሰላማዊ የሆነውን ጥያቄ ማስፋት፣ ሰላማዊ የሆነውን ጥያቄ በሁሉም አካባቢ መጠቀም ያስፈልጋል። ቢያንስ የመጀመሪያው እጃችን ላይ ያለው የእያንዳንዳችን ማህበራዊ ሚዲያ ልንጠቀምበት ይገባል። ለማንቸስተር ድጋፍ ለምናምን የሚባል የምንሰጠውን ያህል ድጋፍ ለራሳችንና ለነገ ዕጣ ፈንታችን ቢያንስ እድል ልንሰጥ ይገባል። በዛ መጠቀም ይገባል። መነቃነቅ መቻል አለ። ይህንን ነገ ብለን ለነገ ቀጠሮ የምንሰጠው አይደለም። ምናልባት ይህንን ፕሮግራም የምትሰሙ ሰዎች፣ የምታዳምጡ ሰዎች ያለንበትን ሁኔታ ገምግሙ። ይህንን ትብብር የማናሳይ ከሆነ መጎዳት ብቻ የለም፣ እንደ ሀገር መቀጠል አስቸጋሪ ነው። ነገ ጠዋት
ከፍተኛ የሆነ የእርስ በርስ ግጭት ሊያዋልድ ይችላል፣ ሊያለያይ ይችላል። አገሪቷን ለሚበትኑ ሰዎች እድሎችን እንሰጣለን። በፍርሃት የተሸበበ ትውልድ ነገ ጠዋት በታሪክ ውስጥ በልጆቹ ላይ በሚቀጥለው ትውልድ ላይ ዛሬ ወስነ ፍርሃትን ሰጥቶት ያልፋል። ቢያንስ በእድሜያችን ላይ በታሪካችን ላይ ነገ ጠዋት በሚፈጠሩ ትውልዶች ላይ አንድ ስራ ሰርተን ግን ማለፍ አለብን። ወንድም እህቶች፣ የመጨረሻ የፕሮግራም መቋጫ እሱ ነው። አንድ ነገር ሰርተን ማለፍ አለብን። እሱም ባርነትን በቃ ማለት አለብን። በቃ ማለት አለብን። ያንን የሚያደርግ ትውልድ ዛሬ ብቻ ሳይሆን ነገ ጠዋት የሚከበር ትውልድ ይፈጥራል። ነገ ጠዋት የሚመጣው ስርዓት ሁሉ የሚያከብረው ትውልድ ይፈጥራል። ነገ ጠዋት የሚመጣው ስርዓት ሁሉ በድምፁ የሚገዛ የዳቦ ጥያቄ ሲጠይቀው የዳቦውን ጥያቄ በዱላ የማይመልሱለት ስርዓት ይፈጥራል። ስለዚህ በቃ ማለት አለብን። ለውጭ ኳስ የምንቆመውን ድጋፍ ያህል ለራሳችን እንቁ። ለነገ ጠዋት እጣ ፈንታችን እንቁ። ይህንን በማሰብ ከሐኪሞች ጎን መሆናችንን ቢያንስ እጃችን ላይ ባለው መታገያ የማህበራዊ ሚዲያ የመጀመሪያውን የዘመቻ ምዕራፍ መክፈት አለብን። የመጀመሪያው የነሱ ጥያቄ ደግሞ የነሱ ብቻ የማህበረሰቡ ጥያቄ ብቻ አይደለም። በመንግስት መዋቅር ውስጥ ያለ አንገቱን ደፍቶ ያለ በጸጥታ መዋቅር ውስጥ ያለ ጊዜ አልፋል ብሎ የሚጠብቀው ሁሉ የነሱን ጥያቄ ነው። ስለዚህ እነሱንም መጋበዝ፣ እነሱንም መቀበል፣ ይሄን ጥያቄ እንዲያሰፉት ከህዝቡ ጋር እንዲቀላቀሉ መቀስቀስ የኛ ፋንታ ነው። የአስተሳሰብ ለውጥ እንዲያመጡ መቀስቀስ የኛ ድርሻ ነው። ስለዚህ ለዛ መዘጋጀት አለብን ብዬ አስባለሁ። እነ መቅደስ ዳባ እነ ለገሰት ሁሉ እነ ደረጀ ድጉማ የሚያመጡት በጤና መኮንኖች ላይ እያሳዩት ያለው ማስፈራራት ከንቀት ከትዕቢት ምንም አያመጡም ከሚል ስሜትም የተነሳ ስለሆነ የጤና መኮንን ውስጥ ያሉት ወንድም እህቶች ከዚህ በፊት እንዳልኩት ደጋግሜ አሁንም የምናገረው ሰላማዊ ትግላችሁን ወደ 2 እና ወደ 3ኛ ደረጃ ላይ ያሳድጉት። ጥያቄውን እያሳደጋችሁት የማይቀበል ሰላማዊ የሆነ ጥያቄ አስተዳደራዊ ጥያቄ የማይቀበል መንግስት የመጨረሻው ለውጥ ነው የሚያዋልደው። ዳቦ ለጠየቃችሁት ዱላ ከሰጣችሁ እንግዲያውስ ስርዓት ለውጣለሁ የሚል ትውልድ ይመጣል። ወደዛ ነው የሚሄደው። ዱላውና እስሩ ራሱ ወደዛ ይጋብዛል። አሳድጉት፣ ህዝቡን ጋብዙት። ሰላማዊ የሆነ እንቅስቃሴያቸውን ፍጹም ሰላማዊ የሆነ እንቅስቃሴያቸውን በተጠናከረ መልኩ ግፉበት። ይሄ ጥያቄ የብዙሃኑ ጥያቄ ስለሆነ ነገ ጠዋት ብዙሃኑ እየተቀላቀለ የሚመጣበት ጥያቄ ስለሆነ እኛም በዚህ ጉዳይ ላይ በስፋት የማንቃት ስራ የምንሰራበት ጥያቄ ስለሆነ ይሄን ለማለት ፈልጌ ነው። የዛሬ ፕሮግራሜን በዚህ አጠቃልላለሁ። ጽናት ሚዲያን ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬውን እዚህ ያበቃው። ሰላም።